ሰላም የተወደዳችሁ ቅዱሳን እንደምን አላችሁ? ፓስተር ሄኖክ ተካ ነኝ ከእግዚአብሔር በረከት ቤተክርስቲያን። ዛሬ ደግሞ ከላይ በርዕሱ እንዳስቀመጥኩላችሁ ቀኑ በደጅ ነው በሚል ርዕስ ዛሬ ከመጽሐፍ ቅዱሳችን ከራዕይ ምዕራፍ 19 ላይ ከቁጥር 7 እስከ 8 የእግዚአብሔር ቃል ሲናገር የበጉ ሰርግ ደርሷል፣ ደግሞ ሙሽራይቱን ተዘጋጅታለች ብሎ እንደሚል ቤተ ክርስቲያን በዚህ ምድር ላይ ተራ ድርጅት አይደለችም። በደሙ የተቀደሰች በቃሉ ደግሞ በደሙ የተገዛች በቃሉ የተቀደሰች በመንፈስ ቅዱስ የታተመች ሙሽራዋን በንጽህናና በቅድስና ሆና የምትጠብቅ ሙሽራ ናት። ስለዚህ በኤፌሶን ምዕራፍ 5 ቁጥር 25 ላይ የእግዚአብሔር ቃል እንደሚናገር ክርስቶስ ቤተክርስቲያንን ወደደ፣ ራሱንም ለቤተክርስቲያን አሳልፎ ሰጠ፣ ያለ ነውር ያለ ነቀፋ ያለ እድፍ ትሆን ዘንድ ያዘጋጃል ተብሎ እንደተጻፈ። ስለዚህ አንደኛ ሙሽራይቱ ተገዝታለች። በምንድን ነው የተገዛችው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንደሚናገር በክርስቶስ በክቡር ደሙ ምን ተብላችኋል? ተዋጅታችኋል እንደሚል። ስለዚህ ቤተክርስቲያን ወይም እኛ የተገዛ ነው በገንዘብ አይደለም፣ በወርቅ አይደለም፣ ደግሞ በሰው ጥረት አይደለም፣ ክቡር በሆነው በክርስቶስ ኢየሱስ ደም ተገዝተናል። ስለዚህ ቤተክርስቲያን ለዓለም መኖር አትችልም፣ ለሙሽራዋ ነው መኖር የምትችለው። ሁለተኛ ደግሞ በቃሉ ምን ብላለች? ተቀድሳለች። ዮሐንስ ምዕራፍ 17 ቁጥር 17 ላይ እንደሚናገር በቃሉ እንደተቀደስን እንደሚናገር ይሄ ቃል በቃሉ እንደተቀደስን እንደዚሁ የእግዚአብሔር ቃል ምን ይለናል? ይቀድሰናል፣ ያነጻናል፣ ያዘጋጀናል። ስለዚህ እንዲሁ ደግሞ በቤተ ክርስቲያን ምን አለባት? ፈተና አለባት። ዮሐንስ 13 ላይ ቁጥር 33 ላይ እንደሚናገር በዚህ ዓለም እያላችሁ ምን አለባችሁ? መከራ አለባችሁ፣ ነገር ግን ዓለምን እኔ አሸንፊያታለሁ እንዳለ ክርስቶስ ቤተ ክርስቲያን ከድሮ ጀምሮ በኔሮ ጊዜ በስደት ላይ ነበረች፣ በሮማውያን ጊዜ በስደት ላይ ነበረች። ዛሬ በዚህ ዘመን በተለያዩ አገሮች ላይ ደግሞም በእኛም ሀገር ጭምር ቤተክርስቲያን በብዙ መከራና በብዙ ስደት አለች። ግን ቤተክርስቲያን አልተሸነፈችም። ለምን ሲባል ሕያው የሆነው ክርስቶስ አምላኳ ሕያው ነው። ስለዚህ ቤተክርስቲያን ልትሸነፍ አትችልም። ስለዚህ ቤተክርስቲያን እንደዚህ ከሆነ ቤተክርስቲያን ምን ታድርግ? ቤተክርስቲያን ምን ታድርግ? አንደኛ ቤተክርስቲያን ማድረግ ያለባት በቅድስና መኖር ነው። አምላካችን ሕያውና ቅዱስ ስለሆነ እኛም ደግሞ ለሱ ልንቀደስ ያስፈልጋል። ቅድስና የህይወት ፍሬ ነው። ስለዚህ በቅድስና መኖር አለብን። ሁለተኛ ነገር ደግሞ ተስፋ ማድረግ አለብን። በጉ እንደሚመጣ ተስፋ ስታደርጉ ትታነጻላችሁ እንደሚል የእግዚአብሔር ቃል የበጉን መምጣት ተስፋ የሚያደርግ ሰው በቃል ይተጋል፣ በጸሎት ይተጋል፣ በቅድስና ይተጋል። ስለዚህ ሕያውን ተስፋ እያደረግን በሱ ቃል ልንታነጽ ይገባል ማለት ነው። ሶስተኛ ደግሞ በትጋት ወንጌልን መስራት መቻል አለብን። በትጋት በስራ ምን ማለት አለብን? ቆሮንቶስ ላይ እንደሚናገር መትጋት አለብን። መቋረጥ የለበትም። የወንጌልን ስራ ማቋረጥ የለብንም። በታማኝነት እስከ መጨረሻ ድረስ ወንጌልን እየሰራን ሙሽራችንን መጠባበቅ አለብን። ሙሽራው ኢየሱስ ተመልሶ ይመጣል። ይህንን ቃል ለቤተ ክርስቲያን፣ ለአገልጋዮች፣ ለቅዱሳን ሼር በማድረግ አብራችሁኝ አገልግሉ። እወዳችኋለሁ። ተባረው